ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? ዛሬም በአዳዲስ መረጃዎች ዳግም ተገናኝተናል። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ሁለቱ መረጃዎች አለፍን፣ አብራችሁን ቆዩ። ፈረንሳዊ አትሌቲኮ ማድሪድ ኮከብ አንቷን ግሪዝማን ክርስቲያኖ ሮናልዶን ችላ ማለት ሊዮኔል ሜሲን ከምንጊዜውም አምስት ታላላቅ የእግር ኳስ ተጫዋቾች ዝርዝር ውስጥ አካቷል። ፈረንሳዊ ኮከብ በርካታ የቀድሞ ኮከቦችን በምርጫ ውስጥ አካቷል። ግሪዝማን የምንጊዜም አምስት ምርጥ የእግር ኳስ ተጫዋቾችን እንዲዘርዝ ተጠይቆ ሲመልስ የቀድሞ የእንግሊዝ ኮከብ ዴቪድ ቤካምን በአምስተኛ ደረጃ ሲያስቀምጥ ዮሐን ክራይፍን በአራተኛ ደረጃ ያስቀምጧል። በመቀጠልም ዲያጎ ማራዶናን በሶስተኛ ደረጃ፣ ሊዮኔል ሜሲን ሁለተኛና የሀገሩ ልጅ ዚነዲን ዚዳንን በዝርዝሩ አናት ላይ አስቀምጧል። የቀድሞ የባርሳ ተጫዋች የነበረው ግሪዝማን በስፔኑ ኃያል ክለብ የተጫወቱት ማራዶና ክራይፍን እንዲሁም ሜሲን መርጧል። በዝርዝሩ ውስጥ ከተካተቱ ተጫዋቾች መካከል ሜሲን አሁን እየተጫወተ የሚገኘው ብቸኛው ተጫዋች ግሪዝማንና ሜሲ ፖሊሲ 19 እና 21 መካከል በባርሴሎና የቡድን አጋሮች ነበሩ። ግሪዝማን ከክርስቲያኖ ሮናልዶ ጋር በስፔን ውስጥ ለብዙ ዓመታት በተቃራኒ ተጫውቷል። በመጀመሪያም በሪያል ሶሴዳድ እና ከዚያም በአትሌቲኮ ማድሪድ ተጫውቷል። የ34 ዓመት ተጫዋች በ2016 በሮናልዶ ፖርቱጋል በአውሮፓ ዋንጫ የፍጻሜ ጨዋታ የተሸነፈው የፈረንሳይ ብሔራዊ ቡድን አካል ነበር። የቀድሞ የሊቨርፑልና የእንግሊዝ ተጫዋች ማይክል ኦዌን አርሰናል በሚኬል አርቴታ ስር አሉታዊ እግር ኳስ መጫወትን አስመልክቶ በመገናኛ ብዙኃን ላይ ስለተሰነዘረው ትችት አስተያየቱን ሰጥቷል። ስፔናዊ አሰልጣኝ የአርሰናል ዕቃ ሆኖ ከተሾመ በኋላ ከ1 ቢሊዮን ፓውንድ በላይ ወጪ የተደረገለት ሲሆን መድፈኞቹ ባለፉት 3 የውድድር ዘመናት በፕሪሚየር ሊጉ ሁለተኛ ደረጃ ይዞ ማጠናቀቅ ችሏል። ቪክተር ጊዮከርስ እንደ አዲስ የመሃል አጥቂ እንዲሁም ኤብሬቺ ኤዜና ማርቲን ዙቢሜንዲ ያሉ ቁልፍ ፊርማዎችን በክረምቱ ማምጣት ችለው ነበር። በዚህ ውድድር ዘመን የሊጉን ዋንጫ ለማሸነፍ አርሰናል ተመራጭ ተደርገው ይወሰዳሉ። ማይክል ኦዌን ሲናገር እንዲህ ይላል። እኔ በትክክል እነሱ የሚጫወቱበት መንገድ ደስተኛ ነኝ። በመጡበት መንገድና በቅርብ የውድድር ዘመን ባሳዩት ነገር የተሻሉ ናቸው ያለ ሲሆን ኦዌን ሲቀጥልም በአርቴታ ስር የተሻሻሉ ነው ብዬ አስባለሁ። እኔ በእውነት ሰዎች አሉታዊ እግር ኳስ ይጫወታሉ ብሎ በሚያስቡ ሰዎች አልስማማም። ጥሩ ይከላከሉ፣ ጥሩ ግብ ጠባቂ አላቸው፣ በሊጉም ጠንካራ ቡድን ናቸው። ለዛም ነው እንደዚህ የሚተቹት ብለዋል። ኦዌን አያይዘውም ሌሎቹ እንደ ሊቨርፑል ለማንቸስተር ሲቲ ያሉ ታላላቅ ተፎካካሪዎች የተሻሉ የመሃል አጥቂ ተጫዋቾችን አግኝተዋል። ከቡድኑ ምርጡ ማግኘት እየቻሉ ስለሆነ ሚኬል አርቴታ መስገን አለብን ብሏል። አርቴታ በጣም ኃይለኛ ነገር እየገነባ ነው። ሰዎች ለአርቴታ ትንሽ ትችት ሲሰነዝሩበትም እሱ ትክክለኛው ነገር እየሰራ ነው። ቡድኑን ለማሸነፍ በጣም ከባድ ነው። በቻምፒየንስ ሊግ ጠንካራ ሆኗል። በፕሪሚየር ሊግ ውስጥም ጥሩ ድል ሊያገኙ ይችላል። እውነቱን ለመናገር ለምን ብዙ ትችቶች ሊኖሩበት እንደሚችሉ ለማየት ይቸገራል ነው ብለዋል። ማንቸስተር ዩናይትድ ከሃሪ ማጓየር ጋር በአዲስ ስምምነት ላይ የተነጋገረ ነው። ዩናይትዶች እንግሊዛዊ በክለቡ እንዲቆይና የቡድኑ መሪ ሆኖ እንዲቀጥል ይፈልጋል። በፋብሪዞ ሮማኖ ዘገባ መሰረት ዩናይትድ ከማጓየር ወኪሎች ጋር ፊት ለፊት የተገናኘ ሲሆን ስብሰባዎችን በተደጋጋሚ አድርገዋል። ነገር ግን ስምምነት ላይ እስካሁን አልተደረሰም። ነገር ግን ክለቡ በ2019 ከሌስተር ሲቲ በተቀላቀለው እንግሊዛዊ ደስተኛ ነው። ጋዜጠኛው በኤክስ ገጹ ላይ ባወጣው መረጃ መሰረት እንዲህ ብሏል። ማንቸስተር ዩናይትድ ከሃሪ ማጓየር ጋር በኮንትራት ጉዳይ የተነጋገረ ነው። በቅርብ ቀናት ውስጥ ከካምፑ ጋር ፊት ለፊት በመገናኘት ስብሰባ የተካሄደ ሲሆን በሌሎች ሁኔታዎችም የተወያዩ ነው። ዩናይትድ በማጓየር አስተዋጽኦ አምራር ደስተኛ ነው ብሏል። የእንግሊዝ ወሰን አክሎም እንደገለጸው የማጓየር አዲስ ውል ደሞዙ በሳምንት ወደ 140 ሺህ ዝቅ እንዲል ይደረጋል። ቅናሹ አሁን ካለው ኮንትራቱ 50 ሺህ ፓውንድ ቅናሽ ይደረግበታል ተብሏል። ማጓየር በክለቡ የኮንትራቱ የመጨረሻ ዓመት ላይ ገባ ሲሆን ከጥር ወር ጀምሮ ከማንኛውም ክለብ ጋር ዕድሜ ኮንትራት ለመፈራረም ነጻ ይሆናል። መሰናዶች ተከላካያቸውን በነጻ እንዲልክ ከፍተኛ ፍላጎት አላቸው። የጥር የዝውውር መስኮት ከመከፈቱ በፊት ኮንትራቱን ለማራዘም ይፈልጋሉ። ቼልሲዎች የቦሎኛውን አጥቂ ሳንቲያጎ ካስትሮን የማስፈረም ፍላጎት እንዳላቸው ዘግቧል። ሰማያዊዎቹ ፊት መስመራቸውን ለማጠናከር አሁንም ከፍተኛ ፍላጎት ያላቸው ሲሆን ተጫዋቹን በተደጋጋሚ ለመመልከት ባለሙያዎችን ወደ ጣሊያን እየላኩ ሲከታተሉት ነበር። በካልሲዮ መርካቶ ላይ የወጣ ዘገባ እንደሚያመለክተው ካስትሮ በክረምት ከአልናስር የቀረበለት ትልቅ ጥያቄ ውድቅ ካደረገ በኋላ በቦሎኛ 70 ሚሊዮን ዩሮ ዋጋ ተለጥፎበታል። አርሰናል የ21 ዓመት ተጫዋች መከታተል ላይ ቢሆንም ቼልሲ ከሁሉም ክለቦች ለዝውውሩ ቅርብ ናቸው። በሴሪኤ ለቦሎኛ 10 ጎሎችን ያስቆጠረው ተጫዋች የብዙ ክለብ ስካውቶችን አይን ስቧል። ዘገባው አክሎም ቼልሲዎች ካስትሮን በጥር የዝውውር መስኮት ለማስፈረም እየፈለጉ ነው። ቼልሲዎች በክረምቱ ላይ አምዴላፕና ጆዋ ፔድሮን በፊት መስመር ማስፈረማቸው ይታወሳል። በሌላ ዜና ቼልሲ በጉዳት ቀውስ ውስጥ ነው። ኤንዞ ማሬስካ በቼልሲ ጉዳት ውስጥ እያጋጠመው ሲሆን ታሪክን እንደ አጥቂ ለመጠቀም ሲገደድ ሬስ ጄምስ እና ጆሬል ሃቶ ባለፈው ሳምንት የመሀል ተከላካዮች ሆነው መጫወታቸው ይታወሳል። አሰልጣኙ በአሁኑ ሰዓት ሊያም ዴላፕ፣ ሌቪ ኮልዊል፣ ዲያሪዮ ኢሶጎ በረጅም ጊዜ ጉዳት ያጣ ሲሆን ሬስ ጄምስ፣ ቤኖት ባዲያሽሊ፣ አንድሬ ሳንቶስ፣ ቶሲን አድራቢዮና ኮል ፓልመርንም በጉዳት አጥተዋል። የተባበሩት አረብ ኤሚሬትስ ህብረት ማንቸስተር ዩናይትድን ለመግዛት ማቀዱ ተዘግቧል። በቡድን ውስጥ በቦርድ አባላት መቀላቀል ከቀድሞ ተጫዋቾች ጋር እየተናገሩ መሆኑ ሰምቷል። ዴይሊ ሜል ላይ በወጣው ዘገባ መሰረት ኮንሶርቲየም የማንቸስተር ዩናይትድ ባለቤቶችን እስካሁን አልነጋገራቸው፣ ነገር ግን ጨረታቸውን በማዘጋጀት ላይ ናቸው። ዘገባው የተባበሩት አረብ ኤሚሬትስ የመዝናኛ ባለስልጣን ሊቀመንበር ቱርኩ አልሼክ በኤክስ ገጹ ላይ ከለጠፈው ፖስት በኋላ ዴይሊ ሜል ይህን መረጃ ወጣው። ዴይሊ ሜል አሁን የማንቸስተር ዩናይትድ ሽያጭ አስመልክቶ የወጣውን የትናንቱን መረጃ ተከትሎ ክለቡ ከአዲስ ባለ ሀብት ጋር የላቀ ድርድር ምዕራፍ ላይ ሊገባ ነው ብሏል። ዴይሊ ሜል ያወጣው መረጃ በኦልድ ትራፎርድ ለሚኖሩ የውስጥ ሰዎች አስገራሚም ሆነዋል። ሉዊስ ናኒ ስለ ክርስቲያኖ ሮናልዶ አስደናቂ ረጅም እድሜና በእግር ኳስ ውስጥ ከመቼ ይቆያል በሚለው ላይ ሀሳቡን አካፍሏል።
ይህም የቀድሞ ቡድን ጓደኛው ለምን ያህል ጊዜ በፕሮፌሽናልነት መጫወት እንደሚቀጥል አስተያየት ሰጥቷል። የ40 ዓመቱ ሮናልዶ በስራ ውስጥ ጥሩ መጥፎም ጊዜ እያሳለፈ ቢሆንም የ5 ጊዜ ባሎንዶር አሸናፊ አሁንም በሳውዲ ፕሮ ሊግ ውስጥ ራሱን በከፍተኛ ደረጃ ማሳየቱን ቀጥሏል። በ2025 የፖርቹጋል እግር ኳስ ስብሰባ ላይ ናኒ በሮናልዶ የወደፊት ዕጣ ፈንታ ላይ ሀሳብ ተጠይቆ ነበር። ናኒ ቀድሞ ማንቸስተር ዩናይትድ እና የፖርቹጋል የቡድን ጓደኛው ጣዕሙ መቼ እንደሚሰቅል መተንበይ እንደማይችል አምኗል። ነገር ግን እስከ 50 ዓመት ዕድሜው ድረስ መጫወቱ እንደሚቀጥልም ሀሳቡን አቅርቧል። ናኒ ሲናገር እንዲህ ይላል፣ እኔ አላውቅም፣ እሱን ሮናልዶ ጠይቁት ይገባል። ነገር ግን ይህ በማውቀው ነገር ሮናልዶ ሁሌም ሰውነቱን ይንከባከባል። እውነቱን ለመናገር የሰው ልጅ እግር ኳስ መጫወት የሚችለው ለምን ያህል ጊዜ እንደሆነ አላውቅም። ነገር ግን አንድ ጃፓን ተጫዋች እስከ 50 ዓመቱ ሲጫወት አይተናል። ክርስቲያኖ በዚህ ደረጃ መጫወት ይፈልግ እንደሆነ አላውቅም። እኔ እንደማስበው ግቦቹ ላይ ለመድረስ የሚፈልግ ከሆነ ይቀጥላል። ከጥቂት ዓመታት በኋላ አንድ ነገር ማድረግ ይፈልጋል። ምርጡን ነገር እያደረገ ይቆያል ብለዋል። የቪክተር ጊዮከርስ ወኪል በደንበኛው ማንቸስተር ዩናይትድ መካከል ስለነበረው ሁኔታ አዲስ መረጃ አጋርቷል። ወኪሉ ሲናገር እንዲህ ይላል፣ ስፖርቲንግ ሊዝበን ከማንቸስተር ዩናይትድ ጋር ከጀርባችን ስምምነት ላይ ደርሶ ነበር። ያ ትልቅ ችግር ነበር። ዩናይትድ ከፍተኛ የዝውውር ክፍያ አቅርቦ ነበር። ያም በክለቡ ተቀባይነት አግኝቶ ነበር። ሁጎ ቪያና በስፖርቲንግ ሊዝበን ውስጥ ቢገኝ ኖሮ ስምምነቱ በአንድ ሰብስ ይፈጸም ነበር። ሁሉም ነገር ተጽፎ ነበር። ነገር ግን ህጋዊ ውጊያ ለመጀመር ጊዜ አልነበረንም ያለ ሲሆን ወኪሉ ስፖርቲንጎች ተጫዋቹ ለሪያል ማድሪድም አቅርቦት ነበር ያለ ሲሆን ከማድሪድ በተጨማሪ ከማንቸስተር ዩናይትድ ጋር በተደጋጋሚ መያዙ ትክክል ነበር ብሏል። ነገር ግን ቪክተር ጊዮከርስ ከመጀመሪያው ቀን ጀምሮ ለአርሰናል ቁርጠኝነቱን አሳይቶ ነበር። በመጨረሻም ለአርሰናል የፈረመው በዚህ ምክንያት ነው ብሏል። ውድ ቤተሰቦች ለዛሬ ነበረን ቆይታ በዚያ በቃ። መልካም ምሽት።